ዛሬ እስኪ በቁርአን ውስጥ በጣም ወሳኝና መሰረታዊ ስለሆነ ነገር እናወራ። መድ። በነገራችን ላይ ይህ ጉዳይ በቁርአን ውስጥ በጣም በተደጋጋሚ የሚገኝ ሲሆን ይህ የመድ ምልክት ብቻ በቁርአን ውስጥ ከ5600 ጊዜ በላይ ተቀምጦ እናገኘዋለን። ይህ እንግዲህ የተለየ ምልክት የማይደረግባቸውን የመድ አይነቶችን ሳይጨምር ማለት ነው። ስለዚህ ቁርአንን በትክክል ትርጉሙ ሳይበላሽ ለማንበብ ከፈልግን ይህን ጉዳይ የግድ ማወቅ አለብን ማለት ነው። ከዛ በፊት ግን አንድ ማወቅ ያለብን ነገር አለ። ብዙ ጊዜ ከመድ ጋር በተያያዘ 2 ሐረካ ይሳባል፣ 4 ሐረካ ይሳባል፣ 6 ሐረካ ይሳባል ይባላል። ለመሆኑ ሐረካ ማለት ምን ማለት ነው? ሐረካ ማለት አንድን ፊደል ለምን ያክል ጊዜ እንደምንስበው ወይም ደግሞ ምን ያክል ጊዜ እንደምንቆይበት የምንለካበት መለኪያ ነው። ለምሳሌ 2 ሐረካ ማለት 1 ሰከንድ ጋር እኩል ነው፣ ወይም ደግሞ 2 ፊደል በሚያስነብብ ያክል ጊዜ መቆየት ማለት ነው። ይህን ለመቁጠር ታዲያ ከፈለግን በእጃችን ጣቶች መጠቀም እንችላለን። ስለዚህ በዚህ መሰረት 2 ሐረካ ማለት 1 ሰከንድ ማለት ከሆነ 4 ሐረካ ማለት 2 ሰከንድ ማለት ነው። 6 ሐረካ ማለት ደግሞ 3 ሰከንድ ማለት ነው። ሌላው ማወቅ ያለብን ነገር በአረበኛ እንደ መሳቢያ የሚያገለግሉ 3 ፊደላት አሉ። እነሱም አሊፍ፣ ወውና ያ ናቸው። እነዚህም ረጅም አናባቢዎች ወይም ደግሞ ሁሩፉል መድ ተብለው ይጠራሉ። አሊፍ ፊደል አ የሚል ድምጽ ሲሰጠን፣ ዋው ፊደል ደግሞ ኡ የሚል ድምጽ ይሰጠናል። ያ ፊደል ደግሞ ኢ የሚል ድምጽ ይሰጠናል። ለምሳሌ ኪታብ የሚለው ቃል ላይ አሊፍ መድ እናገኛለን። ስለዚህ ኪታብ ብለን እንስባለን። ዘቡር የሚለው ቃል ላይ ዋው መድ እናገኛለን። ስለዚህ ዘቡር ብለን እንስባለን። ሰሚዕ የሚለው ቃል ላይ ያ መድ እናገኛለን። ስለዚህ ሰሚዕ ብለን እንስባለን ማለት ነው። እዚህ ላይ ታዲያ አንዴ ብናስተውል እነዚህ 3ቱ ፊደላት አንድ የሚያመሳስላቸው ነገር አለ። እሱም ምንድነው? 3ቱም ምንም ምልክት የላቸውም። ኪታብ፣ ዘቡር፣ ሰሚዕ የሚሉት ቃላቶች ላይ አሊፍም ዋውም ያም ምንም ምልክት የላቸውም። ነገር ግን ደግሞ አንድም ያለያያቸው ነገር አለ። ከነሱ ቀድሞ ያለው ፊደል ያለው ሐረካ። ለምሳሌ ከአሊፍ ቀድሞ ያለው ሐረካ ፈትሐ ሲሆን ከዋው ቀድሞ ያለው ሐረካ ضማ ነው። ከያ ቀድሞ ያለው ሐረካ ደግሞ ከስራ ነው። ስለዚህ ምን ማለት ነው? እነዚህ ፊደላት እንደ መሳቢያ የሚያገለግሉት በዚህ መልኩ ምንም ምልክት ወይም ሐረካ ሳይኖራቸው ከነሱ ቀድሞ ያለው ፊደል ደግሞ በዚህ መልኩ ሐረካው ተቀምጦ ሲመጣ ነው። ምን ማለት ነው? ከአሊፍ ቀድሞ ፈትሐ ሲመጣ፣ ከዋው ቀድሞ ضማ ሲመጣ፣ ከያ ቀድሞ ደግሞ ከስራ ሲመጣ ብቻ ነው የመድ ፊደል የሚሆኑት ማለት ነው። ከዚህ ውጭ ከመጡ ግን የመድ ፊደል ተብለው አይጠሩም። የዛኔም ደግሞ አንስባቸውም ማለት ነው። ወደ ሐሳባችን ስንመለስ በጥቅሉ 2 አይነት የመድ አይነት አለ። አንደኛው መሰረታዊ ወይም ተፈጥሯዊ መድ ሲሆን በአረብኛ መድ ጠብዒ ተብሎ ይጠራል። ሁለተኛው ደግሞ ቅርንጫፋዊ መድ ሲሆን በአረበኛ መድ አልፈርዒ ተብሎ ይጠራል። ሁለቱንም ቀላል በሆነ መልኩ ከነምሳሌያቸው የምናይ ይሆናል። የመጀመሪያውን እንመልከት። መሰረታዊ ወይም ተፈጥሯዊ መድ ጠብዒ። ይህ አይነቱ የመድ አይነት የሚፈጠረው በአጭሩ ከነዚህ ከ3ቱ የመድ ፊደላት ቀጥሎ ሐምዛ ወይም ሸዳ የሌለ ጊዜ ነው። በሌላ አገላለጽ ከነዚህ የመድ ፊደላት ቀጥሎ ሐምዛ ወይም ሸዳ ከሌለ መድ ጠብዒ ይባላል ማለት ነው። ይህ አይነቱ የመድ አይነት የሚሳበው 2 ሐረካ ብቻ ነው። ከዛ በላይ መሳብ አይፈቀድም። ለምሳሌ ቃለ፣ የቁሉ፣ ቂለ፣ ሓለ፣ የሑሉ፣ ወሒለ። እዚህ ላይ እንደምናስተውለው ከነዚህ የመድ ፊደላት ቀጥሎ ሐምዛ ወይም ሸዳ ስላልመጣ 2 ሐረካ ብቻ እንስባለን። ሌላ ምሳሌ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ። እስኪ ይህን አንቀጽ ደግሞ እናንተ ሞክሩ። الذي يوسوس في صدور الناس። በተጨማሪም ከነዚህ ከ3ቱ ምልክቶች አንዱ ከመጣ ልክ እንደዚሁ ተመሳሳይ አነባብ ይኖረዋል። 2 ሐረካ ብቻ እንስባለን። ለምሳሌ ኪታቡ ፉሲለት فليدع ناديه سندع الزبانية حكما من أهله وحكما. ሌላ ምሳሌ إنه كان بعباده خبيرا بصيرا። ባይሆን እነዚህ ሁለቱ ምልክቶች ላይ የምንስበው ቀጥለን የምናነብ ከሆነ ብቻ ነው። እነሱ ላይ የምናቆም ከሆነ ግን መሳብ የለብንም። ለምሳሌ
ፈልየድዑ ናዲየህ ሐከመን ሚን አህሊህ። ወደ ሁለተኛው የመድ አይነት እንለፍ። ቅርንጫፋዊ መድ ወይም መደል ፈርዒ። ይህ አይነቱ የመድ አይነት የሚፈጠረው ቀደም ካየነው ከመድ ጠብዒ በተቃራኒ ከነዚህ ከሶስቱ ፊደላት ቀጥሎ ሐምዛ ወይም ሸዳ ከመጣ ነው። ምን ማለት ነው? ከነዚህ ከሶስቱ ፊደላት ቀጥሎ ሐምዛ ወይም ሸዳ ከመጣ መደል ፈርዒ ተብሎ ይጠራል። ይህ አይነቱ የመድ አይነት ታዲያ በዚህን ጊዜ ከሁለት ሐረካ በላይ ይሳባል። ታዲያ ቁርአን ላይ ይህን አይነቱን የመድ አይነት ከቅድሙ የመድ አይነት ለመለየት ሲባል በብዛት ይችን የመድ ምልክት ከነዚህ ከሶስቱ የመድ ፊደላቶች ከላይ ተቀምጣ እናገኛታለን። ስለዚህ በአጭሩ ይችን የመድ ምልክት በምናገኝበት ጊዜ ከሁለት ሐረካ በላይ መሳብ እንችላለን ማለት ነው። እዚህ ላይ ታዲያ ቅድም እንዳልነው ከመድ ፊደል ቀጥሎ ሐምዛ ወይም ሸዳ ሲመጣ ነው ብለናል። ታዲያ ከመድ ፊደል ቀጥሎ ሐምዛ ከመጣ ሁለት አይነት የመድ አይነት ሲኖር ከመድ ፊደል ቀጥሎ ደግሞ ሸዳ ከመጣ አንድ የመድ አይነት ይኖራል። እስኪ አጠር ባለመልኩ እያንዳንዳቸውን በምሳሌ እንመልከት። እንግዲህ ከመድ ፊደል ቀጥሎ ሐምዛ ሲመጣ ሁለት አይነት የመድ አይነት አለ። አንደኛው የመድ ፊደሉና ሐምዛ ሁለቱም በአንድ ቃል ላይ ሲመጡ ነው። ምን ማለት ነው? የመድ ፊደል መጥቶ ከሱ ቀጥሎ ሐምዛ መጥቷል። ነገር ግን ሁለቱም በአንድ ቃል ላይ ነው በዚህ መልኩ በተከታታይ የመጡት። የዚህን ጊዜ አራት ወይም ደግሞ አምስት ሐረካ መሳብ ግዴታ ይሆናል። ይህ አይነቱ የመድ አይነት መዱል ዋጅቡል ሙተሲል ተብሎ ይጠራል። መዱል ዋጅቡል ሙተሲል። ለምሳሌ ኢዛ ጃአ አንዘለ ሚነ ሰማኢ ማአ يتربصن بأنفسهن ثلاثة قروء فلما رأوه زلفة سيئت። ሁለተኛው ደግሞ የመድ ፊደሉና ሐምዛው የተለያየ ቃል ላይ ተነጣጥለው ሲመጡ ነው። ማለትም የመድ ፊደሉ የመጀመሪያው ቃል ላይ የሐምዛው ደግሞ የሁለተኛው ቃል ላይ ለየብቻ ተነጣጥለው ሲመጡ የሚፈጠር የመድ አይነት ሲሆን የዚህን ጊዜ አራት ወይም አምስት ሐረካ መሳብ ይቻላል። ግዴታ ሳይሆን ይቻላል። አለያ ሁለት ሐረካ ብቻ መሳብ ይቻላል። ይህ አይነቱ የመድ አይነት መዱል ጃኢዙል ሙንፈሲል ይባላል። መዱል ጃኢዙል ሙንፈሲል። ለምሳሌ ኢና አዕጠይናከ ወቱቡ ኢለላህ ወፊ አንፉሲኩም። እነዚህ ቦታዎች ላይ ሁለት ሐረካ ብቻ መሳብ እንችላለን። ኢና አዕጠይናከ ወቱቡ ኢለላህ ወፊ አንፉሲኩም። ወደ ቀጣዩና የመጨረሻው የመድ አይነት ስንሄድ ቅድም እንዳልነው ከመድ ፊደል ቀጥሎ ሸዳ ሲመጣ የሚፈጠር የመድ አይነት ሲሆን እሱም ደግሞ መድ ላዚም ተብሎ ይጠራል። ይህ አይነቱን የመድ አይነት ስድስት ሐረካ መሳብ ግዴታ ነው። አዎ ስድስት ሐረካ መሳብ ግዴታ ነው። ለምሳሌ አልሐቀህ ወለዷሊን ወሳፋት። በተጨማሪም ከዚሁ የመድ አይነት የሚመደበው አንዳንድ የሱራ መክፈቻዎች ላይ የምናገኛቸው ፊደላት ሲሆኑ የዚች አይነት የመድ ምልክት ያገኝንባቸውን ፊደላት ልክ እንደዚሁ ስድስት ሐረካ መሳብ ይኖርብናል። ለምሳሌ አሊፍ ላም ሚም ሐሚም ጣሲም ሚም። ሆኖም እነዚህ የሱራ መክፈቻ ላይ ከምናገኛቸው ፊደላት መካከል ይችን የመድ ምልክት ያላገኝንባቸውን ሁለት ሐረካ ብቻ ነው የምንስበው። ለምሳሌ ጣሃ ከፍ ሃያ ዐይን ሷድ። መርሐባ። በጥቅሉ እንግዲህ ሁለት አይነት የመድ አይነት አለ። አንደኛው የመድ አይነት መሰረታዊ መድ ይባላል ወይም ደግሞ መድ ጠብዒ ማለት ነው። እሱም ከመድ ፊደል ቀጥሎ ሐምዛ ወይም ሸዳ ያልመጣ ጊዜ ነው። ይህ አይነቱን የመድ አይነት ሁለት ሐረካ ብቻ ነው የሚሳበው። ሁለተኛው የመድ አይነት ደግሞ ቅርንጫፋዊ መድ ተብሎ ይጠራል። ይህ አይነቱ የመድ አይነት ለሁለት እንከፍለዋለን። ከመድ ፊደል ቀጥሎ ሐምዛ ሲመጣና ከመድ ፊደል ቀጥሎ ሸዳ ሲመጣ ነው። ከመድ ፊደል ቀጥሎ ሐምዛ ሲመጣ ሁለት አይነት የመድ አይነት አለ። አንደኛው የመድ አይነት የመድ ፊደሉና ሐምዛው
ሁለቱም አንድ ቃል ላይ ሲመጡ ሲሆን መዱል ዋጅቡል ሙተሲል ይባላል። 4 ወይም 5 ሐረካ መሳብ ግዴታ ነው። ሁለተኛው ደግሞ ከመድ ፊደል ቀጥሎ ሐምዛ ሲመጣ ሆኖ ነገር ግን ሁለቱም የተለያየ ቃል ላይ ተነጣጥለው ሲመጡ ነው። የዚህን ጊዜ ደግሞ መዱል ጃኢዙል ሙንፈሲል ይባላል። 4 ወይም 5 ሐረካ መሳብ ይቻላል፣ ግዴታ ግን አይደለም። ሁለተኛው ደግሞ ከመድ ፊደል ቀጥሎ ሸዳ ሲመጣ ነው። ይህ አይነቱ የመድ አይነት መዱል ላዚም ተብሎ ይጠራል። 6 ሐረካ መሳብ ግዴታ ነው ማለት ነው። እዚህ ላይ ታዲያ አንድ ማሳሰቢያ አለ። እሱ ምንድነው? ይህ የዛሬው ቪዲዮአችን እንግዲህ ለጀማሪዎች ቀላልና አጭር በሆነ መልኩ በሚገባቸው መልኩ ለማስረዳት የተዘጋጀ እንደመሆኑ መጠን ሁሉንም የተጅዊድ ወይም ደግሞ ሁሉንም የመድ አይነቶችን አላካተተም። ስለዚህ በቀጣይ በሌሎች ቪዲዮዎች ሰፋ አድርገን ዘርዘር ባለ መልኩ ሌሎችንም የመድ አይነቶችን ባካተተ መልኩ የምናይ ነው የሚሆነው። ሌላው እንደተለመደው የአንድ ወር የተጅዊድ ኮርስ ሁለተኛው ዙር ምዝገባ ተጀምሯል። ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ ተመዝግባችሁ ኮርሱን መውሰድ ትችላላችሁ። የዛሬው ትምህርታችን እንግዲህ ይህን ይመስል ነበረ። ብዙ ጥቅሞችን እንዳገኛችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ቪዲዮ ለበርካታ ወንድምናቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ጠቃሚ ትምህርቶች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።